ሰላም ጤና ይስጥልኝ ክብራትና ክብራን እንኳን ወደ ቻናላችን በሰላም መጣችሁ። ይህ በመከታተል ላይ የምትገኙት ኢትዮ ትሪፕ የተሰኘው የዩቲዩብ ቻናላችን ነው። ይዘንላችሁ የቀረብነው ስለ 6 ኪሎ ሐውልት የምናውቀውን ታሪክ ላይ የተጻፈውን ልናወሳችሁ እንወዳለን። ተከታተሉ። ስሙ የካቲት 12 ሰማዕታት መታሰቢያ ሐውልት ሲባል በተለምዶ 6 ኪሎ በሚገኝ ይህ ሐውልት ታሪኩ መታሰቢያነቱና ደረ ታሪኩን በጥቂቱ ልንጠቅስላችሁ ወደናል። ተከታተሉ። መታሰቢያነቱ ከየካቲት 12 ቀን 1929 ዓ.ም ጀምሮ ለ3 ተከታታይ ቀናት ኢትዮጵያውያን በፋሺስት ጣሊያን በግፍ የተጨፈጨፉበትን ለመዘከር ነው። ምክንያቱ ደግሞ በዛን ዕለት የካቲት 12 ቀን ማለት ነው የፋሺስት ጣሊያን የበላይ ኃላፊ የነበረውን የጦር ጄኔራል ሩዶልፍ ግራዚያኒን ለመግደል የተደረገ ሙከራ ነበረ። የሙከራ ሳይሳካ በመቅረቱ በዚህ በሳጩት የጣሊያን ወታደሮች የከተማውን ነዋሪ ያለ ፍርድ የጨፈጨፉበትን ይህን አሳዛኝ ታሪካችንን ለመዘከር ነው የቆመው ሐውልት ማለት ነው። ታሪኩን ስንመለከት ጣሊያን ኢትዮጵያን ከወረደችበት ጊዜ አንስቶ የሚደርሰውን ግፍና የጭካኔ ተግባር በመቃወም ኢትዮጵያውያን በግማሹ በአርበኝነት የተቀረው ደግሞ አርበኛውን በመረጃ በማገዝ ለሀገሩ ነጻነት ታግሏል። ከዚህ በተለይ መልኩ ደግሞ የፋሺስት ጣሊያን አፍሪካ የጦር ጄኔራል የነበረው ሩዶልፍ ግራዚያኒን ለመግደል በጅሮንድ ለጥበሉ ገብሬ፣ አብርሃ ደቦጭ፣ ሞገስ አስገዶም፣ ስብሐት ጥሩነህ፣ ስምዖን አደፍርስ፣ ባሻ ወረድ ገብረወልድ፣ ሀጂ በዳሶ፣ ቀኛዝማች በሉ የተባሉ ኢትዮጵያውያን ዝግጅት ሲያደርጉ ቆይተው በአጋጣሚ ለጣሊያኑ ልዑል መስፍን ልጅ ስለተወለደ ይህን በማስመልከት ግራዚያኒ በ6 ኪሎ ቤተመንግስት ለዶች ምጽዋት ሰጣለው ብሎ በመጥራቱ በዚህ ቀን ቡድኑ ጥቃቱን ለማድረስ ወስኖ ከተጋባዥ እንግዶች ማለትም በእለቱ ምጽዋት ሰጣለው ብሎ የጠራቸውም ነበሩ፣ የክብር እንግዶችም ነበሩ ኢትዮጵያውያን ማለት ነው። ምጽዋት ሊቀበሉ ከመጡት ውስጥ እግራቸው የተቆረጠ፣ ያነከሱ፣ አይነ ስውራን፣ አካላቸው የጎደለ ድሆች እንዲሁም በተጨማሪ እናቶች ከህፃናት ልጆቻቸው ጋር ተገኝተው ነበር 6 ኪሎ ቤተመንግስት ውስጥ። ከዚህም ጋር ተቀላቅሎ የምስጢር ቡድኑ ጥቃቱን ለማድረስ ወስኖ ከተጋባዥ እንግዳና ከህዝቡ ጋር ተቀላቅሎ ቤተመንግስት ተገኝቷል። በመቀጠልም ወደ 7 የሚጠጉ ቦምቦችን ወርውሮ ሩዶልፍ ግራዚያኒን ጨምሮ 30 የሚጠጉ የጣሊያን ወታደሮችን መኳንንትን አቆሰለ። ቦምብ ሲወረወር ደንግጠው ተኝተው ያሳለፉት የጣሊያን ወታደሮችና ሹማምንት ከተኙበት ተነስተው ያገኙትን ኢትዮጵያዊ በሙሉ ያለ ርህራሄ በጭካኔ መጨፍጨፍ ጀመሩ ማለት ነው። በዙሪያቸው የተገኘውን ኢትዮጵያዊ በሙሉ ፈጁት። በዛን ጊዜ በ6 ኪሎ ቤተመንግስት የነበሩ 300 የሚጠጋ የኢትዮጵያውያን ሬሳ በጥቂት ደቂቃዎች ውስጥ ተከመረ። በመቀጠልም በአዲስ አበባ የነበረ ወታደር በሙሉ ኢትዮጵያውያንን ባገኙበት እንዲገሉ ፍቃድ ተሰጣቸው ማለት ነው። እነዚህም 35000 የጥበቃ ወታደሮች፣ 40000 ሚሊሻዎች በእነዚህ 3 ቀናት ውስጥ ኢትዮጵያውያን ታይቶ የማይታወቅ የዘር ማጥፋት ወንጀል ተፈጽሞባቸዋል ማለት ነው። አንደኛው ያለ ፍርድ ማንኛውንም ኢትዮጵያዊ በተገኘበት እንደ እብድ ውሻ መግደልና ቤቱን ማቃጠል፣ ንብረቱን መውረስ ወይም መዝረፍ፣ ሙሉ ቤተሰቡን ቤት ውስጥ ዘግተው ማቃጠል። ሌላው የስቃይ መስፈሪያቸው መቀጥቀጥና ማሰር፣ ያሰሩትን መግደል፣ እጅግር አስሮ በመኪና ወይም በጊዜው ካሚኑ ወታደሮች መኪና አይነት ነገር ነው እግራቸውን አስረው እየጎተቱ ከተማ ለከተማ ይገሏቸው ነበር። በተጨማሪም የፊጥኝ አስሯቸው አስፋልት ላይ ደርድረው በላያቸው ላይ ያንን ካሚኑ የተባለ መኪና እላያቸው ላይ ይነዱባቸው ነበር። በተጨማሪ ደግሞ የኢትዮጵያ ኦርቶዶክስ ካህናትንና ዲያቆናትን በመግደል ቤተክርስቲያንን ማቃጠል 1929 ዓ.ም ላይ በኢትዮጵያውያን የደረሰውን ግፍና በደል ለመዘከር ይህ የምታዩት የካቲት 12 ሰማዕታት ሐውልት ቆሞላቸዋል ማለት ነው። ለነዚህ ሰማዕታት በሐውልቱ ላይ አፄ ኃይለ ሥላሴ ከመኳንንቶቻቸው ጋር እንዲሁም ከህፃናት ጋር የተቀረጸ ምስል አለ። ከሱ በተቀረገን ያለው በካሚዮን እላያቸው ላይ ሲነዳ ሲሰቅሏቸው፣ እናት ልጇን ስትነጠቅ፣ እናት ስትገደል የሚያሳይ ቅርጻ ቅርጾች ተቀርጾበታል። ይህ ሐውልት የ3 ማዕዘን ቅርጽ ሲኖረው ቁመቱ 28 ሜትር ነው። ሌላው ደግሞ ሳልጠቅሰው ማለፍ የማልፈልገው ይህንን ቀን ለማሰብ በየአመቱ የካቲት 12 ቀን በየአመቱ የካቲት 12 በዚሁ አደባባይ በማርሽ ባንድ ታጅበው ይዘከራሉ፣ ይወሳሉ። መታችሁ ይህንን ለነጻነታችን የተከፈለ ዋጋ እንድትካፈሉ እየጋበዝኩኝ የዛሬውን ቪዲዮን ያጠናቀቃለሁ። ይህንን ታሪክ ፈርዘር ማየት የምትፈልጉ ማንበብ የምትፈልጉ ከሆነ ወይም ዩቲዩብ ላይ መስማት የምትፈልጉ ከሆነ ከዲስክሪፕሽን ከስር ላይ አስቀምጥላችኋለሁ። መልካም ጊዜ። አመሰግናለሁ። ቻው።
ነው።